እንግዲህ ከባለፈው የፍቅር ታሪክ ትንሽ ቢቆዩባችሁም ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የልብ ትርታ የሚል የፍቅር ታሪክ ነው። በክፍል 2 እንደምታስታውሱት መቅደስ ዮናስ ካፌ ቁጭ ብለው እያወሩ ሳለ ነበር ገዲ በአጋጣሚ መጥቶ አይን ለአይን የተፋጠጡት። መቅደስ ከመቀመጫዋ ተነሳች። ገዲን በነበረበት ቆሞ እሷን እያየ ጭንቅላቱን ያዝ። መቅደስ በድንጋጤ ሙክክ ብላለች። እንደው አይተው ሲገምቷት ባሏ ከሌላ ወንድ ጋር የያዛት ሴት ነው የምትመስለው። ገዲ ሰውነቱን እንደማንቀጥቀጥ አደረገው። ይህ ጊዜ ሊያመው እንደሆነ አወቀች። መቼም መቅደስ የገዲ ቅጽል ስሟ የገዲ የግል ነርስ ሆኗል። በፍጥነት እየተንቀጠቀጠች ቦርሷን ከፈተች። ዮናስ ምንም እንዳልተፈጠረ ምን ሆነሽ ነው እንኳን አላላትም። ምክንያቱም ገዲን አይቶታል። መቅደስም ቦርሳዋን ጠረጴዛ ላይ ዘረገፈችው። ይህን ጊዜ ዮናስ ብዙ ሴቶች ወደሱ እያዩ ስለነበረ ሸም ያዘው። ለመነሳት አቃጣው። መቅደስም በሚርበተበት አንደበቷ ምን ነበር ያልከኝ ዮናስ? እባክህ ክርቢት አላየህም? ይዤ ነበረ ጠፋኝ አለችው። ዮናስም ከቦርሳዋ ከዘረገፈችው እቃ ክብሪቱ እያመለከተ ያውልሽ አላት። መቅደስም ክርቢቱን ልታነሳ ስትል ቸኩላ የብርጭቆ ጁስ ዮናስ ላይ ደፋችበት። ዮናስ በጣም ጮኸ፣ ግን አልሰማችውም። ይቅርታም ሳትለው ክርቢቱን ይዛ ወደ ገዲ በረረች። ከዛም ህመሙ ሳይብስበት ክርቢቱን አጫጭሳ ሰውነቱን አረጋግታ ደገፍ ከወንዶች። ዮናስም ወደ ማደሪያው እየሄደ ተጋጠሙ። ስትደፋበት ብዙ ሴቶች ሲስቁም ሲሳለቁበት ቲሸርት ያወለቀው ግን እንኳን ደፋችበት ያሉት በዝተዋል። ዮናስ ደረቱ ላይ ለአይን ያሳሳል። ለነገሩ ምን አለበት ከትምህርቱ ይልቅ ለሰውነቱ ቅርጽ ሲሆን ስፖርትን ነው የሚወደው። እናም ይቅርታ እንዳደረገላት ነገራት። በሌላ ጊዜ ተገናኝተው እንዲትክሰው ቃል አስገብቷት ተለያዩ። ቦርሳዋንም አስተናጋጅ አስተካክላ ስለጠበቀቻት ይዛ ወደ ድሩማ ሄደች። ግራ የገባት ግን የሷ